ለምንድነው ራስሽን መንከባከብ ያቆምሽው? ለምንድነው ራስሽን የጣልሽው? ለምንድነው የምትኮሳቆዩ? ለራስሽ ለምን መጀመሪያ ክብር አይኖርሽም? ሁሉ ነገር ቅድሚያ ለራስሽ ለምንድነው ማትሰጪው? ሁሉ ነገር አንቺ ትቀድሚያለሽ ከሁሉ በላይ። ሰላም እናቶች፣ እንኳን ወደ ቻናሌ በሰላም መጣችሁ። ማህሌት ተስፋዬ እባላለሁ። ባለትዳርና የአራት ልጆች እናት ነኝ። ወደ ቻናሌ ስለመጣችሁ በጣም አመሰግናለሁ። በዚህ ቻናል ላይ እናቶች፣ ሴቶች፣ ወጣቶች ብዙ ህልም ያላቸው ሰዎች እንዲታተፉበት ፈልጋለሁ። ልምድ እንድንለዋወጥ ፈልጋለሁ። ብዙ ነገሮችን እንድንማማር ፈልጋለሁ። ሁልጊዜም የምመክርሽ ነገር ቢኖር ራስሽ ላይ ስሪ፣ ራስሽን አሳድጊ። ራስሽን ስትንከባከቢ ሁሉ ነገር ወደ አንቺ ይመጣል። መንከባከብ ማለት ከላይ ሁሉ ነገር አምሮሽ ውስጥሽ ባዶ እንዲሆን ማድረግ አይደለም። ህልምሽንም ተከታይ። እናትነትሽ ከህልምሽ ሊያግድሽ አይገባም። የማን ስራ ፈትነሽ ይሄንን ማን ያቀተዋል ብለሽ ነው? ብዙ ኃላፊነት አለብኝ፣ እኔ እናት ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ ኃላፊነት አለብኝ፣ የቤተሰቦቼ፣ የእናትና አባቴ፣ የታናናሾቼ፣ የብዙ ነገር ልትይኝ ትችይ ይሆናል የኔ እህት። ግን አዳምጪ። አንቺ ስትኖሪ ነው ሁሉ ነገር የሚኖረው። አንቺ ከሌለሽ እመኚኝ ምንም ነገር መጀመሪያ ተጎጂ አንቺ ነሽ። ስለዚህ ራስሽን መጀመሪያ ለራስሽ ቁሚ። የቆምሽለት እናትን ብትሆኚ ለልጆችሽ፣ ለቤተሰቦችሽ እንዲሁ ለምትንከባከቢያቸው ሰዎች መልካም በቃ የምትወጃቸው ሰዎች ሁሉ መጀመሪያ እመኚ ያንቺን መኖር ነው የሚፈልጉት። ያንቺን ደስታ ነው የሚፈልጉት። ያንቺን ማማርና መድመቅ ይፈልጉታል። ስለዚህ መጀመሪያ ራስሽን ተንከባከቢ፣ ራስሽ ላይ ስሪ። የምሬን ነው የምልሽ የኔ እህት፣ ራስሽን አትጣይ። በተለይ ሴቶች እናቶች በቃ ለምን እንደሆነ አናውቅም። አንዳንድ ሴቶች ገና ትዳር ውስጥ ሲገቡ ኮምፕሊትሊ ራሳቸውን የሚረሱበት አጋጣሚዎች ይፈጠራሉ። አንዳንዶቻችን ደግሞ ልጅ በመውለድ ኃላፊነት ሲመጣ ምናምን ራሳችንን እንረሳዋለን። ይሄ የአብዛኞቻችን ችግር ይመስለኛል። አንቺ ምን አለብሽ እንደዚህ ቁጭ ብለሽ እንዲበይ ትያለሽ አይደል ለምትሉኝ፣ እኔም የራሴ የሆነ ብዙ ኃላፊነት ያለብኝ ሰው ነኝ። ሴቶች እናቶች፣ እንደዚሁም ህልም ያላችሁ ወጣቶች የኔ የምላቸው መልካም የምላቸውን 5 ነጥቦችን ልንገራችሁ። ራሴ የምጠቀምባቸው ወይም አሪፍ ናቸው ብዬ የማስባቸው መንገዶች ነው የምነግራችሁ። አንደኛ፣ ቀንሽን በጸሎትና በምስጋና ጀምሪ። የትኛውም እምነት ተከታይ ሆኚ፣ የትኛውም ሃይማኖት ተከታይ ፈጣሪሽን አመስግኝ። ምስጋና ለብዙ ነገር ደስ ይላል። ማለት ቀንሽን በምስጋና መጀመር በራሱ ብሩና ደስ የሚል ቀን እንዲሆን ያደርግልሻል። በቃ ስለነቃው በቃ አይኔ በዛው ዘግቼ አለመቅረቴ መንቃቴ በሚል ስለተደረገልን ነገር ሁሉ ማመስገን። ቀንሽን በጸሎትና በምስጋና ራስን መንከባከብ። ራሳችንን ኮምፕሊትሊ ነው የምንጠላው። እናቶች ስንሆን፣ ልጆች ሲኖሩ፣ የቤት ውስጥ ኃላፊነት ሲበዛ፣ የስራም የውጭም ኃላፊነት የቤቱ ኃላፊነት ሲሆን፣ እንደውም አንዳንድ ጊዜ ውጭ ያሉ እናቶች ግድ የሰው ልጅ ስንባል ውጪ ስለምንወጣ ብቻ ፊታችንን ታጥበን ያለችን ነገር ለብሰን ምናምን ንጹህ ሆነን ለመውጣት እንሞክራለን። ቤት ከሆንን ግን በቃ ሁላችንም ራሳችንን ትውት የምናደርገው ነገር አለ። በአግባቡ ምግብ አንበላም። በአግባቡ ውሃ እንኳን በስነ ስርዓት አንጠጣም። ራሳችንን መንከባከብ ኮምፕሊትሊ ነው የምናቆመው። ይሄ ፀጉር መሰራት፣ እንደዚህ ማድረግ፣ እንደዚህ በቃ ሌት ጀሪ መስሎ የሚታየን ብዙ አይነት ሰዎች አለን። ባለን ነገር ቤታችን ውስጥ ራሳችንን መንከባከብ እናቆማለን። ይሄን ጭራሽ በቃ መጥፎ ጎና ደካማ ጎናችን ናቸው። የእናቶች ደካማ ጎናችን ቤት ውስጥ ስንሆን ራሳችንን ኮምፕሊትሊ እንረሳለን። ራስሽን ተንከባከቢ። በተለይ እናት ስንሆን ለምን እንደሆነ አላውቅም፣ ሁላችንም ራሳችንን እንጥላለን። ሻሻ አስረን የሆነ ነገር ሆነን የሆነ ነገር ደራርበን ምናምን ነው የምንለው። ያን ነገር ልጆቻችን ራሱ አይወዱትም። በጣም በሚገርማችሁ ሁኔታ በአሁኑ ሰዓት ልጆች ማሚ ለምን እንዴት ትሆኛለሽ፣ ማሚ ለምን እንደዚህ ትሆኛለሽ ነው የሚሉንና ያን ነገር ራሱ በጣም የምንወዳቸው ለነሱ ብለን ራሳችንን የጣልንላቸው ሰዎች ራሱ ያን ነገር አይወዱትም። እኛ ድምቅ የሆነ በቃ ባለን ነገር ራሱ ለብሰን ምናምን ከሰርቪስም ስትወርዱ ይሁን ትምህርት ቤትም ስትሄዱ ይሁን ስትሸኟቸው ይሁን የትኛውን ቦታ ላይ ደህና ነገር በቃ ራሳችሁ ተንከባክባችሁና ራሳችሁ ላይ ሰርታችሁ ስትሄዱ ልጆቹ ራሱ ሲያዩዋችሁ ራሱ የሆነ ስሜት ይሰማቸዋል። በጣም ነው ደስተኛ የሚሆኑትና እኔ እናቶች ይሄ ታላቅ
ደካማ ጎናችንን ነው። ራሳችንን መንከባከብ አለብን። በምን የሚለው ነገር በተለያዩ ነገር ቤት ውስጥ በምናገኛቸው ነገሮች ንጹህ በመሆን ሊሆን ይችላል። ራሳችንን መንከባከብ አለብን። ሁላችን በአግባቡ ምግብ መመገብ። በቃ አንዳንድ ጊዜማ አመጋገባችን በጣም በሚገርም ሁኔታ ነው። ልጆቻችንን ከሸኘን በኋላ አንዳንዴ ይሄን ስራ ልስራ ይሄን እያሉ በተለይ ቤት ውስጥ የሚውሉ እናቶች ራሳቸውን በቃ ኃጢያት ሁሉ መስሎ ሊሰማቸው ይችላል። ብቻ መብላት አልወድም፣ ሁሉም እንደዚህ የለም እንደዚህ ነው የሚለዋሉ። በአግባቡ ያለሽን ነገር መመገብ ግድ ነው። ውሃ በደንብ ጠጪ። ውሃ በደንብ ጠጡ። እውነት ውሃ ከምን በቃ አላቅም። መቼስ ውሃ የሌለው ሰው የለም። ሌላ ነገር እንደው የለኝም ምናምን ሊባል ይችላል። ውሃ ግን በአግባቡ መጠጣት አለብሽ። ለብዙ ነገር ነው ውሃ ጥቅም ያለው። ስለዚህ ውሃ በአግባቡ ታወቀ ነው። በሌሊት ነው በቃ የምንነሳው። ምግብ ለመስራት ሊሆን ይችላል፣ ለቁርስ፣ ለልጆች ምሳቃ፣ ለራሳችን አዘጋጅተናቸው የምንሄዳቸው ነገሮች ምናምን ስንል ሌሊት ነው የምንነሳውና እንቅልፍ የሚባል ነገር በተለይም እያጠቡ ሌሎች ልጆችን ሸኝተው ተመልሰው ሌላ ህጻናት የሚኖሩ እናቶች ይኖራሉ። ሌሎች ልጆች ቤታቸው ይጠብቋቸዋል። ተለቅ ከፍ ያሉ ልጆችን ሸኝተው ሊሆን ይችላል። ከዛ በተረፈ እንቅልፍ የለም። እንቅልፍ በቃ መድኃኒት ምግብም ጭምር ነው። በአግባቡ እንቅልፍሽን ተኚ። ሌሊት ተነስተሽ ከሆነ መሀል ላይ ቤት ውስጥ ስራ እየሰራሽ ከሆነ የሆነ ሰዓት ላይ ናፕ አድርጊ። በቃ ትንሽ ብዙ አይደለም። ይሁን ለራስሽ የሆነ ጊዜ ልጅሽ ተኝቶ ሊሆን ይችላል አይደለ? በቃ ልጅሽ ተኛ አይደል? ያቺን 30 ደቂቃ 20 ደቂቃ ናፕ አድርገሽ ተነሺ። ቀላል ጉልበት ኃይል ይዘሽ ነው የምትነሺው። ስትነሺ ጉልበት ይኖርሻል። እንትንሽ አብዛኛው እኔም ራሴ ማደርገው ደካማ ጎኔ ንገራችሁ ልጄ አስተኝቼ ትልልቆቹን ከላኩኝ በኋላ ቆይ ሳትነሳ ልስራ ብዬ ነበር ምነው። ከተነሳሽ በኋላ እንደውም እንትንላለሁ መተኛቷን ለኔ እንደመስሪያ ነው ተጠቀመው፣ ግን መተኛቱ የተሻለ ነው። በጣም ጉልበት ታገኛለሽ። ሰው ነሽ፣ ይደክምሻል ምንም ቢሆን። ከዛ ትሰላቻለሽ፣ ያስጠላሻል፣ ሁሉ ነገር ነው የሚያስጠላሽ። ግን በአግባቡ ምግብሽን ከተመገብሽ የምትሰሪያቸውን ስራዎች በፕሮግራም እያደረሽ ከሰራሽ በኋላ ልክ ልጅሽ ሲተኛ አንቺ ምናልባት ልጅሽ ረጅም ሰዓት 2 ሰዓት የሚተኛ ከሆነ አብረሹ 30 ደቂቃውን ተኝ። 30 ደቂቃውን ትተኛለሽ፣ ተመልሰሽ ትነሻለሽ፣ ተጣጥበሽ ደግሞ ስራሽን ትቀጥያለሽ። ከዛ ለራስሽ ጉልበት ይኖርሻል፣ አቅም ይኖርሻል፣ አይምሮሽ ሪፍሬሽ አድርጓል። ስለዚህ ነቃ ብለሽ ወደ ሌላ ቀጣዩ ስቴፕሽ ደግሞ ቀንሽ ነው ተነግረን። አምስተኛና የመጨረሻው ደግሞ ምን አይነት ታለንት አለሽ? ምን አይነት ህልም ነበረሽ? ትዳር ከመያዝሽ በፊት ልጆች ከመውለድሽ በፊት ሊሆን ይችላል፣ አግብተሽ በፊት የነበረሽ ህልም ነበረሽ አይደለ? ያ ነገር ኮምፕሊትሊ ከውስጥሽ አውጥተሽዋል ወይስ ጊዜ ስላልሰጠሽው ወይ ስላልተመቸሽ ነው? የሆነ ነገር ግን አለ ውስጥሽ። የምትወጃቸውን ነገሮች ህልምሽ ወይ የሚያስደስት ህልምሽን ባይሆን የሚያስደስትሽ ነገር በቀን 5 ደቂቃ 10 ደቂቃ 30 ደቂቃ 1 ሰዓት 2 ሰዓት እያልሽ ስጩ። ብቻ በቀን የሆነች ደቂቃ የሆነች ሰዓት ስጫት ለህልምሽ። ማንበብ ሊሆን ይችላል። ማንበብ ትወጃለሽ? ትንሽ ደቂቃ አንብቢ። ታለንት ሌላ ታለንት አለሽ? አዎ እሱ ሞክሪው። ልብስ መስራት ሜቢ ቤት ውስጥ የሆኑ ጌጣጌጥ መገጣጠም የሆነ በቃ ብቻ የራስሽ የሆነ ታለንት ሊኖርሽ ይችል ይሆናል። እኔ የራሴን ታለንቶች አሉና ማለት ከማያደርጋቸው ነገሮች አንዱ በቀን ትንሽ ደቂቃም ቢሆን ለዛ ነገር እሰጣለሁ። ከዛ ሱስ ነው የሚሆንብሽ። ለምን እርግፍ አድርገሽ ከምትተይው የሆነች 5 ደቂቃም 10 ደቂቃም 30 ደቂቃ በቃ ያለችሽን ሰዓት ትንሿን ጊዜ በአግባቡ ለህልምሽ ለፍላጎትሽ ውስጥሽን የሆነ በቃ ደስ የሚያሰኘው ነገር አለ አይደል? ለሱ ትልቅ እውነት ለሀገር ትልቅ ነገር ነው የምናበረክተው። ልጅ ማሳደግ ቀላል ነገር አይደለም፣ እንደሚወራው አይደለም። ልጆች የራሳቸው የሆነ ከእግዚአብሔር የተሰጡን ስጦታዎች ናቸው፣ ግን ደግሞ ኃላፊነትም አለብን። ያ ማለት ግን ራሳችንን ኮምፕሊትሊ ጥለን ልጆቻችን ላይ ብቻ እናድርግ ሳይሆን ራሳችንን እየተንከባከብን ራሳችንን በብዙ ነገር ወደ ላይ እየሰራን ራሳችን ላይ መስራት አለብን። ማንበብ ካለብን ማንበብ። አብዛኞቻችን ቲክቶክ ላይ ፌስቡክ፣ ሶሻል ሚዲያ ላይ ሆነን ራሱ ግን የሚገባንንም አይገባንንም ነገር ነው የምንወስደውና የትኛው ይገባናል የትኛው አይገባንም፣ ከዚህ ካየሁት ቪዲዮ ምን ተማርኩኝ የሚል ነገር ያገኘነው ማየት መቻል የለብንም። ለቤቴ፣ ለራሴ፣ ለልጆቼ ውስጤን አንጾታል ወይ ተምሬበታለሁ ወይ የምንላቸውን ቪዲዮዎች
መመልከት ይኖርብናል ብዬ አስባለሁ። በተለያየ ሐሳቦች እንመጣለን፣ እንወያያለን። እኔም የራሴን ሐሳብ አስተያየቴን ልንገራችሁ ብዬ ነውና ደካማ ጎናችንን ነው ለዛሬ ይዤላችሁ የቀረብኩት። አመሰግናለሁ። ወዳችኋለሁ። ባይ